በአጠቃላይ መጽሐፍ ቅዱስ እስኪ አንድ አወዛጋቢ ያልሆነ ቃል ኢየሱስ ክርስቶስ ሰላም በእርሱ ላይ ይሁን በራሱ የተናገረው እኔ አምላክ ነኝ ወይም አምልኩኝ ያለበት አሳዩ። የተወደዳችሁ የእንጠይቅ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል በሚል ርዕስ ባለፈው የጀመርነው ውይይት ዛሬ የምንቀጥል ይሆናል። ዛሬም አብራኝ ጥያቄዎችን በማንሳት የምታግዘኝ ከድጃ አብራኛለች። ከድጃ ሰላም ላንቺ ይሁን። ሰላም ላንተ ይሁን። ባለፈው ክፍል ጥሩ የሆነ ውይይት ነበረ። አሁንም ጥሩ ጊዜ እንደሚኖረን ጥርጥር የለኝም። እስኪ ልጠይቅህ፣ ኢየሱስ አገልግሎቱን ሲጀምር መንግስተ ሰማያት ቀርባለች ንስሐ ግቡ በወንጌልም እመኑ እያለ አገልግሎቱን እንደጀመረ መጽሐፍ ቅዱስ ይናገራል። ለምንድን ነው ግን አምላክ ነኝ አምልኩኝ እያለ ስብከቱን ያልጀመረው? አሁን ላይ ጥያቄ የሚያነሱትን ሁሉ ምናልባት አምነው ጀነት እንዲገቡ እንደዛ እያለ ቢመጣ ጥሩ አልነበረም? የሚገርም ጥያቄ ነው። እንዲያው አምላክ ነኝ ያለ ስለመጣ ሰዎች ያመልኩታል ወይ? ደግሞስ ብዙ ሰዎች እኮ አምላክ ነኝ እያሉ መጥተዋል፣ አምልኩኝ እያሉ መጥተዋል። ታዲያ ስላሉ ብቻ ይመለካሉ ማለት ነው? እንዲያውም አሁን ላይ እኛ አምላክ ነን የሚሉ ሰዎች በኢትዮጵያ አሉ። ለነገሩ እንደዛ ማለት ነው የሚችሉት እንጂ መሆን አይችሉም። ታዲያ የአምላክነት ማረጋገጫው ምንድን ነው? አምላክን አምላክ የሚያሰኙ ባህሪያት ሲገለጡ ነው። እንግዲህ የሆነ ሰው ተነስቶ አምላክ ነኝ ስላለ አምላክ ይሆናል ማለት አይደለም። አምላክ ነኝ ያለ ስለመጣም ይመለካል ማለት አይደለም። አምላክን አምላክ ያሰኘው እኔ አምላክ ነኝ ማለቱ ሳይሆን አምላካዊ ባህሪያት ወይም ባህሪ የመለኮት መገኘታቸው ነው። ለምሳሌ ሁሉን መፍጠር፣ ሁሉን መቻል፣ በራሱ መሆን፣ ያውን ያህዌ በራሱ የሆነ ያለና የምኖር የምንለው ማለት ነው። እና በሁሉ ቦታ በአንድ ጊዜ መገኘት፣ ሁሉን ማወቅ፣ እንደዚህ አይነት ወዘተ ናቸው ማለት ነው። እና በዚህ አይነት ባህሪ ሲገለጥ እንደው ጥሩ ጥያቄ የሚሆነው ኢየሱስ ክርስቶስ አምላክ ነኝ አምልኩኝ ብሏል ወይ ከሚለው ይልቅ የአምላካዊ ባህሪ ተገልጦበታል ወይ፣ ሰው ሊያደርገው የማይችለው ነገር በሱ ላይ ተገልጧል የሚለው ቢሆን በጣም ወሳኝ ጥያቄ ነው። ምክንያቱም አምላክ ነኝ ስላለ ብቻ አምላክ ይሆናል ማለት ስላልሆነ እንግዲህ አምልኩኝ ያለ መጥቷል ወይ የሚለውን ሐሳብ በምናይበት ጊዜ ያም ሆኖ እንግዲህ ኢየሱስ አምላክ ነኝ አምልኩኝ እያለ ቢመጣ እንዲያው ሰዎች ሁሉ ተቀበሉት ቢባል ሰዎች ሊያመልኩት ይችላሉ ወይ? አቅም አላቸው ወይ? ሰው ማምለክ ይችላሉ ወይ? እኔ እንጃ አለ አይችሉም እንዴ? አየሽ፣ እስልምናና ክርስትና የሚለያዩት እዚህ ጋር ነው ትልቁ ልዩነት ያለው ማለት ነው። ሙስሊሞች ሰዎች ሁሉ እግዚአብሔርን ወይም አላህን ማምለክ እንደሚችሉ ያስባሉ። ክርስቲያኖችኛ አምላክ በነቢያቱ እንደገለጠው ሰው ከእግዚአብሔር ጋር በኃጢአት ምክንያት ስለተጣላ አምላክን ማምለክ አይችልም። አይደለም ሊያመልክ ጭራሽ ከእግዚአብሔር ፍርድ በታች ነው ያለው። ታዲያ ፍርደኛ ነፃ ሆኖ ለማምለክ መጀመሪያ መዳን አለበት። ኃጢአት ቅጣቱን ሳያገኝ ሰው እግዚአብሔርን ማምለክ አይችልም። ለዚያ ነው እግዚአብሔር በምህረቱ ከግብፅ ባርነት እኔን እንዲያመልከኝ ብሎ ነፃ ያወጣው የእስራኤል ሕዝብ አምልኮ የሕዝቡ አምልኮ ሁል ጊዜ ለኃጢአት ከሚቀርብ መስዋዕት ጋር የተገናኘ ነው። ሊያመልኩ ሲወጡ የሆነ መስዋዕት፣ እግዚአብሔርን አመለኩ ሲባል የሆነ መስዋዕት ለኃጢአት ሲያቀርቡ እናገኛለን። ለምንድነው ሲባል ለኃጢአት መስዋዕት ሳይቀርብ ኃጢአት ስርየትን ሳያገኝ እርቅ ሳይደረግ ሰው ማምለክ አይችልም። ሰው ከፍርድ በታች ስለሆነ ማለት ነው። ይሄ የሚነግረን ሰው እንዲያመልክ መጀመሪያ መዳን አለበት። ከኃጢአት ባርነት መዳን ነፃ መውጣት ማምለክን ይቀድማል ማለት ነው። ስለዚህ ሰው ማምለክ የሚችለው ከዳነ በኋላ ነው። ሰው ከማምለኩ በፊት አስቀድሞ መዳን አለበት ማለት ነው። እና መዳንን ለማይችል ሰው ኢየሱስ አምልኩኝ አምላክ ነኝ ያለ ቢመጣ ሊያመልኩት አይችሉም ማለት ነው። ስለዚህ ኢየሱስ የመጣው አምልኩኝ ለማለት ሳይሆን ማምለክ የማይችሉትን የሰው ልጆች ማምለክ እንዲችሉ ከኃጢአት እስራት ነፃ ሊያወጣቸው ሊያድናቸው ነው የመጣው ማለት ነው። ስለዚህ አምልኩኝ ያለ ላያዊት ሳይሆን ማምለክ የማይችሉትን ወይም ማምለክ የማንችል እኛን ከኃጢአት እስራት በደሙ ነፃ በማውጣት በማዳን ማምለክ የምንችል ሊያደርገን ነው ማለት ነው የመጣው። እና የመጣበትን ዓላማ እንዲህ እያለ ይገልጻል እሱ ራሱ ማቴዎስ ወንጌል ምዕራፍ 18:11 ላይ የሰው ልጅ የጠፋውን ለማዳን መጥቷል። አይሽ ሲመጣ ለማዳን ነው የመጣው፣ የጠፋውን ለማዳን እንጂ አምልኩኝ ያለ ሊያውጅ አይደለም የመጣው። መውረድ ሰው መሆን አይጠበቅበትም ያለ ማለት ነው። ማቴዎስ 20:28 ላይ እንደው ምን ይላል? እንዲሁም የሰው ልጅ
ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የሆነ ክብር ለማስጨመር አይደለም ወደ ምድር የመጣው። ጭብጨባ ለማስጨመር አይደለም። የሆነ ስግደት ለማስጨመር አይደለም ወደ ምድር የመጣው። እንዲያውም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ ነው የመጣው የሚል ሐሳብ አለና የኢየሱስ ክርስቶስን ከሰማይ ወደ ምድር የመጣበትን ዓላማ ኢየሱስ ክርስቶስ ራሱ በተናገረበት መንገድ ነው ልንረዳ የምንችለው። ከዛ ሲያልፍ ደግሞ በብሉያት ቅዱሳት መጽሐፍት ውስጥ ነቢያት ከተነበዩት ትንቢት ተነስተን የመጣበትን ዓላማ ልንረዳ እንችላለን ማለት ነው። ግን ይሄ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ የመጣው ኢየሱስ ክርስቶስ ማን ነው ስንል ማርቆስ ምዕራፍ 2:28 ላይ ምን ይላል? እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው ይላል። እንግዲህ ሰንበትን አይሁድ የሆነን የሚገባው ይሄ ንግግር ለሙስሊሞች ምናልባት ላይገባቸው ይችላል፣ ስለ ሰንበት ብዙ ስለማይረዱ። በቶራ ሙሳ እንደዘገበው ሰንበትን ረፍቴ ይለዋል እግዚአብሔር ማለት ነው። የኔ ቀን ነው ረፍቴ ነው ብሎ የሚናገር ያ ነው። ከዛ ሰንበትን ጠብቁ እያለ ሰንበትን የሚተላለፍ ሰው በሕጉ እስኪገደል ድረስ የሚያደርስ ትእዛዝ በተውራት ውስጥ ለሙሴ ተሰጥቷል። ከዛ ለነቢያትም ዘቡርም ሌሎች ላይም ተገልጦ እናገኛለን ማለት ነው። እንግዲህ ኢየሱስ ክርስቶስ ግን ስለራሱ ምን ይላል? የሰው ልጅ የሰንበት ጌታ ነው ይላል። ያ ማለት ሰንበት የኔ ነች ካለ የሰንበት ባለቤት እግዚአብሔር ነው፣ እኔ እግዚአብሔር ነኝ እያለ ነው ያለው። ግን የመጣበት ዓላማ ሊያገለግል ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥ ነው የመጣው ማለት ነው። የሚገርም ነው። ማምለክ ለማይችለው ሰው ነው አምልኩኝ እኔ አምላክ ነኝ ብሎ እያወጀ ካልመጣ ምንለው ያሳዝናል። ለካ ሰው እያመለከ አይደለም። ውድ ሙስሊም አማንያን እውነተኛ አምልኮ ለማምለክ በክርስቶስ ኢየሱስ በማመን ከኃጢአታችሁ ነፃ መውጣት እንዲሆንላችሁ ጥሪ እናቀርብላችኋል። መልካም ደረጃ በዚህ ርዕሰ ጉዳይ ላይ የምንቀጥል ይሆናል። የተወደዳችሁ የዚህ ፕሮግራም ተከታታዮች ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ በቀጣይ